በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። መዝሙረ ዳዊትን አብረን እናነብ። ምስጉን ነው በዝንጎች ምክር ያልሄደ፣ በኃጢአተኞች መንገድ ያልቆመ፣ በዋዘኞች ወንበር ያልተቀመጠ ሰው የእግዚአብሔር ሕግ ብቻ ፈቃዱ የሆነ ሕጉን በቀንና በሌሊት የሚያስብ እርሱ በፈሳሾች ዳር እንደተተከለች ፍሬዋን በየጊዜዋ እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል። የሚሰራውም ሁሉ ይከናወንለታል። ኃጥአን ግን እንዲሁ አይደሉም። ነገር ግን ንፋስ ከገጽ ምድር ጠርጎ እንደሚወስደው ትቢያ ናቸው። ስለዚህ ዝንጎች በፍርድ ኃጥአን በጻድቃን ምክር አይቆሙም። እግዚአብሔር የጻድቃንን መንገድ ያውቃልና፣ የኃጥአን መንገድ ግን ትጠፋለች። አሕዛብ ለምን ያጉረመርማሉ? አሕዛብ ለምን ጉድለቱን፣ ወገኖችስ ለምን ከንቱ ይናገራሉ? የምድር ነገሥታት ተነሱ፣ አለቆች በእግዚአብሔር በመሲሑ ላይ እንዲህ ሲሉ በአንድነት ተሰበሰቡ። ማሰሪያቸውን ከእኛ እንበጥስ፣ ቀንበራቸውን ከእኛ ላይ እንጣል። በሰማይ የሚኖር እርሱ ይሳለቅባቸዋል፣ እግዚአብሔር ይስቅባቸዋል። በዚያን ጊዜ በቁጣው ይናገራቸዋል፣ በመዓቱ ያውካቸዋል። እኔ ግን በእርሱ ላይ ንጉሥ ሆኜ ተሾምሁ፣ በተቀደሰ ተራራው በጽዮን ላይ እግዚአብሔር ትእዛዝ እናገር ዘንድ። እግዚአብሔር አለኝ፣ አንተ ልጄ ነህ፣ እኔ ዛሬ ወለድሁህ። ለምነኝ፣ አሕዛብን ለርስትህ፣ የምድርም ዳርቻ ለግዛትህ እሰጥሃለሁ። በብረት በትር ትቀጠቅጣቸዋለህ፣ እንደ ሸክላ ሠሪ ዕቃዎች ትቀጠቅጣቸዋለህ። አሁን እናንተ ነገሥታት ልብ አድርጉ፣ እናንተ የምድር ፈራጆች ተገሠጹ። ለእግዚአብሔር በፍርሃት ተገዙ፣ በረዳት ደስ ይበላችሁ። ጥበብን አጽኑአት፣ እግዚአብሔር እንዳይቆጣ፣ እናንተም ከጻድቃን መንገድ እንዳትጠፉ። ቁጣው ፈጥና ትነዳለችና፣ ቁጣው ፈጥና በነደደች ጊዜ በእርሱ የታመኑ ሁሉ ብፁዓን ናቸው። የዳዊት መዝሙር። ከአቤሴሎም ፊት በሸሸ ጊዜ አቤቱ የሚያስጨንቁኝ ምንኛ በዙ። በእኔ ላይ የሚቆሙት ብዙ ናቸው። ብዙ ሰዎች ነፍሴን አልዋት፣ አምላክሽ አያድንሽም። አንተ ግን አቤቱ መጠጊያዬ ነህ፣ ክብሬ። ራሴን ከፍ ከፍ የምታደርገው አንተ ነህ። በቃሌ ወደ እግዚአብሔር ጮኽሁ፣ ከተቀደሰው ተራራ ሰማኝ። እኔ የተኛው አንቀላፋሁም፣ እግዚአብሔር አንስቶኝ ተነሳሁ። ከሚከቡኝና በእኔ ላይ ከሚነሱ ከአላፍት አሕዛብ አልፈራም። ተነስ አቤቱ አምላኬ ሆይ አድነኝ። አንተ በከንቱ የሚጠሉኝን ሁሉ መትተሃልና፣ የኃጥአንም ጥርስ ሰብረሃልና። ማዳን የእግዚአብሔር ነው፣ በረከትም በአሕዛብ ላይ ነው። እግዚአብሔር በጠራሁት ጊዜ ጽድቄን ሰማኝ። ከጭንቀቴ አሰፋልኝ፣ ይቅር አለኝ፣ ጸሎቴን ሰማኝ። እናንተ የሰው ልጆች እስከ መቼ ድረስ ልባችሁን ታከብዳላችሁ? ከንቱ ነገርን ለምን ትወዳላችሁ? ሐሰትን ለምን ትሻላችሁ? እግዚአብሔር በጽድቁ እንደ ተገለጠ እወቁ። እግዚአብሔር ወደ እርሱ በጮኽሁ ጊዜ ይሰማኛል። ተቆጡ፣ ነገር ግን አትበድሉ። በመኝታችሁ ሳላችሁ በልባችሁ የምታስቡትን ይታወቃችሁ። የጽድቅን መስዋዕት ሰዉ፣ በእግዚአብሔር ታመኑ። በጎን ማን ያሳየናል የሚሉ ብዙ ናቸው። አቤቱ የፊትህን ብርሃን በላያችን ታወቀ፣ በልባችን ደስታ ጨመረ። ከስንዴ ፍሬ ከወይን ከዘይትም ይልቅ በዛ። በእርሱ በሰላም እተኛለሁ አንቀላፋለሁም። አቤቱ አንተ ብቻህን በተስፋ አሳደርኸኝ።
አቤቱ ቃሌን አድምጥ፣ ጩኸቴን አስተውል፣ የልመናዬን ቃል አድምጥ። ንጉሥና አምላኬ ሆይ አቤቱ ወደ አንተ እጸልያለሁ። በማለዳ ቃሌን አሰማኝ። በማለዳ በፊት እቆማለሁ እገለጣለሁም። አንተ በደልን የሚወድድ አምላክ አይደለህምና ክፉዎች ከአንተ ጋር አያድሩም። አመፀኞችም በዓይኖች ፊት አይኖሩም። አመፅ አድራጊዎች ሁሉ ጠላህ፣ ሐሰትን የሚናገሩ ሁሉ ትጠላቸዋለህ። ደም አፍሳሾችን ሸንጋዮችን ሰው እግዚአብሔር ይጸየፋል። እኔ ግን በምሕረት ብዛት ወደ ቤትህ እገባለሁ። አንተን በመፍራት በቤተ መቅደስ እሰግዳለሁ። አቤቱ በጽድቅ ምራኝ፣ ስለ ጠላቶቼ መንገድን በፊትህ አቅና። በአፋቸው እውነት የለምና በልባቸው ከንቱ ነው። ጉሮሮአቸው እንደ ተከፈተ መቃብር ነው፣ በምላሳቸው ይሸነግላሉ። አቤቱ ፍረድባቸው፣ በነገረ ሰሪነታቸው ይውደቁ። እንደ ሀሳባቸው ብዛት አሳዳቸው። አቤቱ እነርሱ አሳዝነውሃልና፣ በአንተ የሚታመን ሁሉ ግን ደስ ይበላቸው። ለዘላለም ደስ ይበላቸው፣ በእነርሱም ታድራለህ። ስምህን የሚወዱ ሁሉ በአንተ ይመኩ። አንተ ጻድቁን ትባርከዋለህ። አቤቱ እንደ ለባሽ ጋሻ ከልለህን። አቤቱ በቁጣ አትቅሰፈኝ፣ በመዓትም አትገስጸኝ። ደዌ ነኝና አቤቱ ይቅር በለኝ። አጥንቶቼ ታውከዋል፣ ፈውሰኝ። ነፍሴን እጅግ ታወከች። አንተ አቤቱ እስከ መቼ ድረስ ነው? አቤቱ ተመለስ፣ ነፍሴንም አድናት። ስለ ቸርነትህ አድነኝ። በሞት የሚያስብህ የለም፣ በሲኦልም የሚያመሰግንህ ማን ነው? በጭንቀቴ ደክሜያለሁ። ሌሊቱን ሁሉ አልጋዬን አጥባለሁ፣ በእንባዬም መኝታዬን አርሳለሁ። በዓይኔ ቁጣ የተነሳ ታወከች፣ ከጠላቶችም ሁሉ የተነሳ አረጀሁ። አመፅን የምታደርጉ ሁሉ ከኔ ራቁ፣ እግዚአብሔር ለቅሶዬን ቃል ሰምቷልና። እግዚአብሔር ልመናዬን ሰማኝ፣ እግዚአብሔር ጸሎቴን ተቀበለ። ጠላቶቼ ሁሉ ይፈሩ ይጎስቁሉም። ስለ ቃሉ የቃሉ ንጉሥ እግዚአብሔር የተመሰገነ ይሁን። አሜን።